ፋሚሊ የመካከለኛው ምስራቅ ጦርነት ከተጀመረ እንግዲህ የዶናልድ ጄ ትራምፕ የአሜሪካው ፕሬዝዳንት ጤንነት ህልውና አጣቂ ውስጥ ነው። እንግዲህ የሚናገሩትና መሬት ላይ የሆነ ያለው ነገር ተቃራኒ ሆኖ ይገኛል። እስቲ ይሄንን ቪዲዮ አዳምጡት። No air force and they have no nothing. And we literally have planes flying over all right and other parts of their country. Okay. They can't do a thing about it. They have no anti-aircraft equipment. Their radar is 100% annihilated. We are unstoppable as a military force. And the Air Force is gone. Their anti-aircraft equipment is gone. እስቲ ፋሚሊ አሁን ደግሞ ምድር ላይ እየተከናወነ ያለውን ነገር ደግሞ አዳምጡ። ኢራን አሜሪካን ጉድ እያደረገቻት ነው ጋይስ። በትላንትናው ዕለት ብቻ 24 ሰዓት ባልሞላ ጊዜ ውስጥ 4 የተለያዩ የአሜሪካ የጦር አውሮፕላኖችን ነው መታየት አልመጣሏን እየተነገረ የሚገኘው። እሺ ዜናውን ሰምታችኋል። እንግዲህ የሀገራችን ልጅ ሜቲ እንግዲህ ትናገር የእንግሊዘኛውንም ማቅረብ ይቻላል። እነዚህን የአሜሪካ እንግዲህ ኤፍ-15 ሌሎችን 2 ሄሊኮፕተሮች ጨምሮ የጣለው ማን ነው? መንፈስ ነው ወይስ ኢራን ውስጥ መርጌታ አለ? የማይታይ ስውር መርጌታ ያረገ የሚጥል